ሊዮኔል አንድሬስ ሜሲ ታሪክ የጻፈው ዝምተኛ ንጉስ። አንዳንድ ተጫዋቾች ጨዋታዎችን ያሸንፋሉ፣ አንዳንዶች ዋንጫዎችን ያነሳሉ። እሱ ግን የኳስ ዓለምን ለወጠ። ሊዮኔል አንድሬስ ሜሲ እሱ በእግሩ ጎሎችን አስቆጠረ፣ በትህትናው የሰዎችን ልብ አሸነፈ። ታሪክ ብዙ ታላላቅ ተጫዋቾችን ያስታውሳል፣ ነገር ግን የሜሲን ስም በወርቅ ፊደል ላይ ሰርስ ከትቦታል። የዓለም ታላላቅ ሰዎች ሁሉ በአንድ ቀን ከታላቅነት አልጀመሩም። አንዳንዶች በዝና ውስጥ ተወለዱ፣ ሌሎች ግን በፈተና ውስጥ። በ1987 በአርጀንቲና ሮዛሪዮ የተወለደው አንድ ትንሽ ልጅ አንድ ቀን የዓለም እግር ኳስን እንደሚቀይር ማንም አላሰበም። ስሙ ሊዮኔል አንድሬስ ሜሲ። ለአንዳንዶች ተጫዋች ነው፣ ለሌሎች የዘመን ምልክት፣ ለብዙ ሚሊዮኖች ደግሞ ተስፋ። ሜሲ ከልጅነቱ ጀምሮ ኳስን ይወድ ነበር። ኳስ በእግሩ ላይ ሲሆን ደስታው ከፊቱ ላይ ወለል ብሎ ይታይ ነበር። ነገር ግን ሕይወት ቀላል አልነበረችም። በ11 ዓመቱ የእድገት ሆርሞን እጥረት ተገኘበት። ነገሩ ሊስተካከል የሚችል ቢሆንም ሕክምናው ግን ውድ ነበር። ቤተሰቡም ይህንን መሸከም አልቻለም። ለብዙዎች ይህ የህልም መጨረሻ ነበር። ለሊዮኔል ሜሲ ግን የታላቅነት መንገድ ጅማሮ ሆነ። 13 ዓመቱ ሲሆን ሜሲ ከቤተሰቡ ጋር ወደ ስፔን ተጓዘ። ባርሴሎና በእርሱ ውስጥ የተደበቀውን አልማዝ አየች። ከዚያ በኋላ በነዛ ምታተኛ እግሮቹ የፈጸመው ጀብድ የዓለምን እግር ኳስ ለዘላለም ቀየረ። ሜሲ ኳስን አይጫወትም ነበር፣ እንደ ጠቢብ ሳሊ በሜዳው ላይ ይስላታል እንጂ። በባርሴሎና ዓመታት በተቆጠሩ ጊዜ ሁሉ አንድ በአንድ ሪከርዶች ይሰበሩ ጀመር። ወርቃማ ኳሶች፣ የሻምፒዮንስ ሊግ ዋንጫዎች፣ የላሊጋ ክብሮች፣ በመቶዎች የሚቆጠሩ ጎሎች። ግን ሜሲ የተለየው በቁጥሮቹ ብቻ አልነበረም፣ በእርጋታውና በትህትናው ጭምር እንጂ። ደግሞም በተናገረው ሳይሆን በእግር ኳስ ሜዳው ላይ ጠንቅቆ በሰራው እንጂ። ሊዮኔል አንድሬስ ሜሲ አርጀንቲናን በትከሻው ተሸክሞ ለብዙ ክብር ሊያበቃት ቢታገልም አንድም ጊዜ ለሀገሩ ዋንጫን ማምጣት ተስኖት ነበር። በተቺዎቹና በሀገሩ ልጆች እሱ ከማራዶና ያነሰ ነው፣ የዓለም ዋንጫ የለውም በሚል ጠንካራ ትችቶችን ያስተናግድ ጀመር። በ2018 ራሽያ ባስተናገደችው የዓለም ዋንጫ አርጀንቲና ያሳየችው ደካማ አቋምን ተከትሎ አንዳንድ አርጀንቲናውያን ማሊያውን ሲያቃጥሉ በጎዳና ላይ ተስተዋሉ። ብሎም አንተ ስፔናዊ እንጂ አርጀንቲናዊ አይደለም ሲሉ ታዩ። ግን ታላላቅ ሪከርዶች የሚጽፉት በብዙ ጭንቅ ለመሆኑ ማሳያውን እንጂ የሊዮኔል ሜሲን የንግስና ጉዞ አልገታውም። 2022 ኳታር ታሪክን ተመለከተች። ዓለም በግርምት በዝምታ ተዋጠች። 120 ደቂቃ የህይወት ዘመን የሚመስሉ 120 ደቂቃዎች። በስተመጨረሻም እግር ኳስ ንጉሷን አከበረች። ሜሲ የዓለም ዋንጫን ከፍ አድርጎ አነሳ። በዚያ ቅጽበት የሚሊዮኖች ህልም ሆነ። የእግር ኳስ ዓለም በደስታ ተናወጠ። ሊዮኔል አንድሬስ ሜሲ በዝምታ ታሪክ መጻፍ እንደሚቻል ለዓለም አስተማረ። በምትሃተኛ ግራ እግሩ ለሚሊዮኖች የሚሆን ደስታ ሰጠ። ሜሲ እግር ኳስን ብቻ አልተጫወተም፣ ለትውልድ ተስፋ ሰጠ። ህልሞች በጽናት እንደሚሳኩ አሳየ። አንድ ቀን ስታዲየሞች ጸጥ ይላሉ፣ የደጋፊዎችም ጩኸት ይቆማል። ነገር ግን የሊዮኔል ሜሲ ስም በእግር ኳስ ታሪክ ላይ ብቻ ሳይሆን በሚሊዮኖች ልብ ውስጥ ለዘላለም ይኖራል። ይህ የአንድ ተጫዋች ታሪክ አይደለም። ይህ የህልም፣ የጽናት፣ የትህትናና የታላቅነት ታሪክ ነው። ይህ የሊዮኔል አንድሬስ ሜሲ ታሪክ ነው።